ላችሁት በሳምንት አንዴ ካልቻላችሁት በ15 ቀን አንዴ ይህንን ውህድ ብትጠቀሙ በእውነት ለውጡን ታዩበታላችሁ። ሰላም ውድ የኔቱ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ትበልልኝ። በመጀመሪያ ለድምፄ በጣም ይቅርታ እላችኋለሁ፣ ጉንፋን ይዞኛል። እናም ይህንን ውህድ ለማዘጋጃት የተጠቀምኩት 3 ራስ ሸንኩርት ነው። 2 ትልቅና 1 ትንሽዬን ሽንኩርት ነው የተጠቀምኩት። በምትመለከቱት መልኩ ልጬ በደንብ አጥቤ ከታትፌ በመፍጫ የሚበቀኝን ያክል ዘይቱን ወይም የወይራ ዘይት ጨምሬ በደንብ ላም እስክል የምፈጨው ይሆናል ማለት ነው። ውድ የአበሮሳ እንግዲህ ከብዮን ሞ ለከሞ ደገማ ኒሱሚን የዳማ ወጮም ወይም ሰስ ሽንኩርታ ኒን ይሆቀጥ ወይራ ዘይት ወይም ዘይቱና መቴ የንም ኢሳማኪያ በደንብ ኃይለን ፈጨውም ወይም ያበሮስ እንግዲህ ሞ ለኩይ እስተከተል ተከምኬን ከከዋጥ ተቋ በእውነቴን ነው ምላችሁ ለውጥ ሲደከም ኤሴም ማስደከም ወይም እና ለዛ ሁላ ቪዲዮ ጉል ተከሙ ለኳኒ ካደንስ ጥቂመም ጉዳታም ለቀከም በርግጥ ጥቂመ በጋን ጉዳት ይሉ ማይምቤ ምክንያቱም ጉዳት ሶሉ ወኳን አኮታን አንተ ተጠቀመውን ቤቢኪናይ ውድ ቤተሰቦቼ በምትመለከቱት መልኩ ዘይቱን ጨምሬ በደንብ ፍጭት አድርጌ እንግዲህ በንጹህ ጨርቅ የማጠለው ይሆናል ማለት ነው። ደናም ንጹህ ጨርቅን መራለውም ወይም ያበሮሳ በአንድ እጄ ካሜራ ይዤ እየቀረጽኩ ስለሆነ ያው እያስቀመጥኩ ነው የምጨምቀው። ዋካችሁ በትዕግስት ቪዲዮውን ጨርሳችሁ ቢታዩ በእውነቴን ነው ምላችሁ ትጠቀሙበታላችሁ። ምክንያቱም ብዙ ጊዜ እኛ ዝም ብለን ስንናገርና እያደረግን ስናሳያችሁ ድፍረት ነው የሚሆናችሁና እስከ መጨረሻ ተመልከቱ። እናም እዚህ ጋር የተጠቀምኩት የቡና ዱቄት ነው። ምክንያቱም ለሽታ በጣም አሪፍ ነው። ሽንኩርት ብቻ ሲሆን ያው አንደኛ እኔን ያቃጥለኛል፣ በጣም ጭንቅላቴን ያቃጥላል። ቆዳዬ በጣም ስስ ነው። ሁለተኛ ነገር ደግሞ የሽንኩርትን ሽታ ይይዝልናል ማለት ነው እና ሉጥቤዮን ከቡን ተጠቀሙ። ምክንያት ሉጥቤዮኔ ይጭንቅላት ሲዊኪን ሀይለን ሾኪሶ ለብዮኔ ደግሞ ሽንኩርት ፎሽ ጠቅላላ አመዶ ቢኪን ማት ማንክ የቡና ዱቄት 1 ማንኪያ የሾርባ ማንኪያ ተጨምሩትና በደንብ ታቀላቅሉታላችሁ። እንግዲህ በምትመለከቱት መልኩ ምንም ነገር ሳጠል አላለፈም። እናንተ አጠገባችሁ ባላችሁት ባገኛችሁት ነገር የፈለጋችሁትን የስፕሬ መርጫ ወይም ሃይላንድም ካላችሁ ጫፉን በብላ እሳት ላይ ብላውን አስቀምጣችሁ ሲግል በስታችሁ በዛው ማድረግ ትችላላችሁ። ምክንያቱም ይሄ በቃ የማዳም ቤት እስከሆነ ድረስ የፈለግነውን የምንፈልጋቸውን ነገሮች ላናገኝ ስለምንችል ምንም ማቴሪያል ምናምን የሚባል ነገር አያስፈልግም። ባገኘነው ነገር መጠቀም እንችላለን ማለት ነው። ውድ የማዳም ቅመሞች፣ ውድ የምትወዱኝ የምታከብሩኝ የምትመለከቱኝ ይት ወንድሞቼ፣ ለወንዶች የሚሆናል በነገራችን ላይ ይሄው በምትመለከቱት መልኩ በዚህ በስፕሬ መርጫ አደረኩትኝ። ከዛ እንደምታዩት እንግዲህ ጸጉሬን እያበጠርኩ እንዴት እንዳደገ አያችሁት። እኔ እንደውም በእውነቴን ነው የምላችሁ፣ ያው የስራ ብዛትም ስላለ ይሄን ለራሴ ትኩረት አልሰጠም። ግን ያው ምን ታደርጋላችሁ፣ እግዚአብሔር ቢፈቅድና በህይወት ብንኖር ደግሞ እድል ይሰጠናል፣ ጊዜ ይሰጠናል ብዬ አስባለሁኝ። እንግዲህ ከሞላ ከሚሰም ኩልኩል ሆሮር ቤለዩሙይ ዲጉሙይ ረጨሙይ በደንብ ማሳጅ የማደርገው ነው የሚሆነው።
ቪዲዮውን ጨርሳችሁ እንዲታዩልኝ ብዬ ተደጋጋሚ እይታ ላይ የሚቀርበውን ነገሮች ሲሆን እያፈጠንኩ አሳልፋለሁ። እባካችሁ ጨርሳችሁ እዩ። አሁንም ይህንን ቪዲዮ እያያችሁ ላይክ ያላደረጋችሁ ላይክ አድርጉ፣ ሼርም አድርጉ፣ ለጓደኞቻችሁ አድርሱ። ይሄው በምትመለከቱት መልኩ ተቀቡትኝ። በደንብ ነው ማሳጅ ማድረግ ይኖርባችኋል። ምክንያቱም ዝም ብላችሁ ተቀብታችሁ እንዲሁ በቃ ከላይ ከላይ ሲሆን ውስጥ አይገባም። ጭንቅላታችሁን መድረስ አለበት። ማሳጅ ማድረግ አለባችሁ። ማሳጅ አይመሶኩ ለጵኑም ሉ ሚቄን አጎይሳ ይመላል እና ለናሚስ ማሳጅ አይመሶኩም። ውድ ቤተሰባ አያችሁልኝ፣ ሽታው ራሱ ጓው ደስ ስል በእውነት ነው የምላችሁ። የሽንኩርት ብቻ ሲሆን የማቃጠል በር አለ። አይንም ቢሆን ጭንቅላትም እኔ ያቃጥለኛል። እኔ ምንም የምደብቀው ነገር የለም። ግን ቡና ሲቀላቀልበት በእውነቴን ነው ምላችሁ፣ ሞክራችሁ ይዩት። ቡና ጨምሩበት፣ በጣም አሪፍ ነው። እኔ መጀመሪያ ሽንኩርትን ብቻ በዘይት ዘይቱን ነበር ሲጠቀም የነበረውና ይህንን ነገር ሲጨምርበት በጣም ለኔ አሪፍ ነው የሆነልኝ። ቆዳይም ያው ስስ ስለሆነ አይጎዳም ማለት ነው። ይኸው በምትመለከቱት መልኩ ምክንያቱም እኔ አሁን ይህንን ተቀብቼ ቁጭ አልልም ወይም አልተኛም፣ ስራ አለብኝ። ያው የማዳም ቅመሞች አይደለንም፣ ልብስ ስለምተኩስ እንደዚህ በምትመለከቱት መልኩ ለሁለት ጎንጉኜ ለምቤ ዱባ መኪያ ሻሽን ከራም መኪያ ሀቢሉ ተኩሶ መኪ ይመናል። ከዛ ሊተኛ ስል ሻወር ስወስድ የምታጠበው ነው የሚሆነው። እባካችሁ ቪዲዮን ጨርሳችሁ ይውልኝ። ለሌሎች ደግሞ ሼር አድርጉልኝ፣ አበረታቱኝ። እዚህ ጋር የሚጎዳችሁ ነገር ምንም ነገር ምክንያቱም እኔ እያወራው አይደለም የማሳያችሁ እንዲያድርጉ ብዬ አይደለም፣ ራሴ እየተጠቀምኩ የማሳየው ነገር ሁሉ ትክክለኛ የሆነ ነገር ስለሆነ እባካችሁ ደጋግሜ ይላለው፣ ሼር አድርጉልኝ፣ ላይክ አድርጉ። ቪዲዮን ደግሞ ጨርሳችሁ አይታችሁ ማንኛውም ኮሜንት የኮሜንት ማስቀመጫ ላይ ብታስቀምጡ ማንኛውም ጥያቄ የሚመልሳችሁ ይሆናል ማለት ነው። በሌላ ቪዲዮ እስከምንገናኝ እንግዲህ ሰላም ከእናንተ ጋር ይሁን። ባካችሁ አሁንም ቢሆን አበረታቱኝ፣ ለሌሎች አድርሱልኝ። ስትጀምሩ ላይክ በማድረግ ጀምሩ። እንግዲህ መልካም ቆይታ ይሁንላችሁ እላለሁ። ውድ ቤተሰቦች በጣም ነው ደግሞ እያበረታታችሁ በርቺ አይዞሽ እያላችሁ ላላችሁት በጣም ከልብ አመሰግናለሁ። ሀይለን ተገለጦም ዋሎንሳ ማሲዮን ማሲያሜ እንግዲህ ትልቅ እንሆናለን፣ ትልቅ ደረጃ እንደርሳለን ብዬ አስባለሁ። እንግዲህ እንዳልኳችሁ በሌላ ቪዲዮ እስከምንገናኝ ባይ